ዛሬ ያድርግላችሁ የምትጎበኙበት ዛሬ ሌሊት የምትፈቱበት ቋጠሯችሁ የሚፈታበት በእጅና በእግራችሁ ውስጥ የተተበተበው ሰንሰለት የሚወልቅበት ምሽት ያድርግላችሁ። የጤናውን በር የተዘጋበት በህመም የሚጨነቅ ቀን ቀን ከሰው ጋር ሲደባለቅ ከሰው ጋር ሲገናኝ ህመሙን እየረሳ ሲመሽ ምጥ የሚጀምረው አመሻሽ ላይ የሚታመም በደዌ የደቀቀ መድኃኒት የሰለቸው የጤናው በሩ የተዘጋበት እዚህ ውስጥ አለ። ማን ይከፍትልናል ይህንን በር? ይከፈታል ካላችሁ በደንብ አድርጋችሁ የሚከፍትና የሚዘጋ መድኃኔ ዓለም ብቻ ነው። ያንቺ ጉዳይ አሁን ነው ይከፈት ካለ መልአኩን ይልክልሻል። ያንቺ ጉዳይ በቃ ይሄው ይስተካከል ካለ በጣም ዓለም ተስፋ አስቆርጣችኋቸው እዚህ የመጣችሁ ሰዎች ትኖራላችሁ። መድኃኒት ስልችት ያላችሁ ሰዎች፣ ከሰው አፍ የሚወጣው ቃል አሰልችቷችሁ ደንዝዛችሁ የመጣችሁ ሰዎች አላችሁ። ይከፈት ካለ ማን ይከፍተዋል? የጎደለብህ ቀንማ ማን ይፈልግሃል? ኪስ ባዶ ሲሆን የሚፈልግሃል፣ ስትራቆት የሚፈልግሃል፣ ስትቸገር የሚደርስልሃል። መድኃኒት መግዣ ባጣ ሰዓት ሰው ታገኛለህ? የለም። ካገኘንም በጭንቅ ነው ወገኖቼ። ልብስ መቆሸሽ ሲጀምርማ ታክሲ ላይ የሚጠጋል እንኳን አታገኝም። በየትኛውም የኑሮ ሁኔታ ውስጥ የማይተውን ብቻ ነው። ቢኖረን ባይኖረን ብናጣ ብንነጣ ለማንን በቃ እግዚአብሔር የሰው እናታችን አባታችን ዘመዳችን ወገናችን የምንላቸው ሁሉ ጀርባ ይሰጡናል። ጀርባ ማይሰጠማ ብቻ ነው። በቃ የታመነ ወዳጅ መድኃኔ ዓለም ነው። ሰው ቢወድ ይጠላል፣ ሰው ቢያፈቅር ይከዳል፣ ሰው ቢስም ይነክሳል። ወዶ ማይጠላው ማን ይሻለናል? አፍቅሮ ማይከዳው ማን ይሻለናል? ስሙ ማይነክሰው ማን ይሻለናል? ወረት አያውቅም መድኃኔ ዓለም ክብር ለስሙ ይሁን። እውነተኛ አፍቃሪ ነው መድኃኔ ዓለም። አይናችን እስካሁን እያየ ያለው ሰዎች ላይ ነው። አይናችሁን ከሰዎች ላይ አንሱና ወደ ሰማይ አድርጉ። ቅዱስ ዳዊት እንዳለው አንሳይኩ አዕይንተ የመንገል አድባር፣ አይኖቼ ወደ ተራራ አነሳለሁ አለ። ወደ እግዚአብሔር ያነሳ መልሳለሁ። ወደ ሰው የሚያነሳ አይኑን የሰው በደል ይሸከማል ወገኖቼ። የራሳችን ሳያንሰን ደግሞ በሰው በደል ምን ያደርግላቸዋል? እግዚአብሔር ይማረ። በወንድም ውድቀት የሚደሰት የለም ዛሬ። የሰው ውድቀት ሰበር ዜና አልሆነም ዛሬ። ሚስተር ኤክስ ወደቀ ተብሎ እንደ ዜና እየተሰራ አይደል እንዴ? እንዴት የሰው ውድቀት ዜና ይሆናል ወገኖቼ? የሰው ውድቀት ዜና ሊሆን ይችላል ወይ? መሆንስ አለበት። እንደ ክርስቲያን እናውራ፣ እንደ ባለ አእምሮ እናስብ፣ እንደ ተጻፈው እንደ እግዚአብሔር ቃል እንኑር። አይናችንን አሁንም ከሰው ላይ እናንሳ። አላልፎ ያላችሁትን በር ያሳልፋችሁ መድኃኔ ዓለም። የተዘጋባችሁን በር ያሳልፋችሁ።